አዶናይ ያልጠበቀው ነገር በቲክቶክ ማህበራዊ ሚዲያ ላይ ገጠመው። ብዙ ሰዎችም የተለያዩ ሐሳቦችን በቪዲዮ በመቅረብ እየሰጡበት ይገኛል። አዶናይ ወላሂ አንተን ሸሚዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ። ታዋቂው እና በቲክቶክ ማህበራዊ ሚዲያ ላይ እጅጉኑ ዝነኛ የሆነው እንዲሁም ከ6 ሚሊዮን በላይ በቲክቶክ ገጹ ላይ ተከታዮችን ያፈራው እና ብዙ ስራዎችንም በመስራት እንዲሁም ብዙ የተቸገሩ እና ለብዙ ሰዎች የሥራ እድልን በመፍጠር እንዲሁም ሀገራችን ላይ ለመላው ዓለምን ለማስተዋወቅ እንዲሁም ብዙ ስራዎችን በመከወን የመላው ኢትዮጵያውያን ልብ ስር መቅረቱ የሚታወቅ ሀቅ ነው። ታዲያ ብዙዎች አዶናይን የሚያውቁት ለብዙዎች ማነቃቂያ እና ለወጣቶች ደግሞ የሥራ እድልን በመፍጠር ይታወቃል። ታዲያ ይሄ በእንዲህ ያለ ከሰሞኑን አንድ ነገር በብዙዎች ዘንድም ቅሬታን ፈጥሯል። ይህም ነገር የአዶናይ ልጆች በመባል የሚታወቁት ሁለት ታዳጊዎች እያሰራጩት ያለው ቪዲዮን ተከትሎ ብዙ ሰዎች ቅሬታ እንዳላቸው እያሰሙ እና አዶናይ ለብዙ ሰዎችም ምክርን የሚለግስ ሆኖ ሳለ ይህን ነገር እንዴት አላስተዋለውም? እነዚህ ልጆች የራሳቸው ፍላጎት እንዲሁም የራሳቸው ጉጉት ይኖራቸዋል። ነገር ግን አንዳንድ ድርጊቶቻቸው ከእነርሱ የሆነ ሳይሆን በማህበራዊ ሚዲያ ላይ የሚንቀሳቀሱ ቪዲዮዎችን በመከታተልና ብዙ ጊዜ በዛ ላይ በማሳለፋቸው የተለማመዱትን እንዲሁም የሚያውቁትን ይህንን ነገር በቪዲዮ ይዘው ብቅ ሲሉ ተመልክተናል። ልጆቹ በዚህ እድሜያቸው አላስፈላጊ ወደሆነ ልምምድም ተጉዘዋል ሲሉ ብዙ ሰዎች አስተውለናል ያሉትን በቪዲዮ በመቅረብ እየተናገሩበት ይገኛል። እኛም በቲክቶክ ማህበራዊ ሚዲያ ላይ ስንንቀሳቀስ ያገኘናቸው አንዳንድ ቪዲዮዎች ነበሩ። እንዲሁም ለእናንተ ይመጥናል ያለውን አንድም ቪዲዮ ይዘናል። ቪዲዮንም እስከ መጨረሻው የምትከታተሉት እንዲሆን እንጋብዛችኋለን። ይህ ቪዲዮ ለብዙ ሰዎች እንዲደርስምና በዚህ ጉዳይ ላይ ብዙ ሰዎች ሐሳብና አስተያየቶቻቸውን እንዲያጋሩ እናንተም ይህን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እያሳፈራችሁልን ቪዲዮውን ተከታትለነው የምንመለስ ይሆናል። እናንተም እስከ ቪዲዮአችን ፍጻሜ አብራችሁን ዝለቁ እንላለን። ወደ ቪዲዮ እንሻገር። አዶናይ ወላሂ አንተን ሸሚዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ። እንዴ አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሸሚዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው። እንዴ አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ካይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ሲባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ያ እንግዲህ ይህንን ቪዲዮ እንደተከታተላችሁት ነበር። በቪዲዮ ላይም እንግዲህ ብዙ ሐሳቦች የተነሱ ሲሆን ስለ አዶናይ ልጆች የተባሉትም ደግሞ ብዙ ሐሳብ ገልጣበታለች ይቺ ወጣት። እንግዲህ እናንተስ በዚህ ጉዳይ ላይ ምን ትሉበታላችሁ? ብዙ ሰዎች በዚህ ጉዳይ ላይ ሐሳብና አስተያየቶቻቸውን በአዶናይ ገጽ ላይም እየገቡ እየሰጡበት ይገኛል። ሌሎችም ደግሞ እንደዚሁ በቪዲዮ በመቅረብ ሐሳብና አስተያየቶቻቸውን እያጋሩበት ይገኛል። እንግዲህ እንደሚታወቀው የኢትዮጵያውያን ልጆች እንዲሁም የኢትዮጵያን ሀገር አስተዳደግ አውቀው ቢያድጉ ይመረጣል የሚሉ ሰዎች እንዳሉ ይታወቃል። ይህ እንደሚታወቀው በኢትዮጵያ ሀገር ውስጥም ባህል ወግ እንዳለ ሆኖ ሳለ በዚህ ዓለም ላይ ደግሞ በሶሻል ሚዲያ ላይ የሚዘዋወሩ ብዙ ሰዎች የራሳቸውን ባህልና ወግ በጠበቀ መልኩ የራሳቸውን ድርጊት ሲያደርጉ እንመለከታለን። ነገር ግን ይህንን የራሳቸውን ባህል የሆነውን ነገር ወደ ኢትዮጵያ ስናመጣው ትክክለኛ ያልሆነ እንዲሁም ደግሞ መስመርን የዘለለ ስለሚሆን ብዙ ጊዜ ግጭትን ይፈጥራል። ነገር ግን ታዲያ እነዚህ ልጆችም ደግሞ የሚመለከቱትን በማህበራዊ ሚዲያ ላይ ትክክል የመሰላቸውን ነገር ሲፈጽሙ ተመልክተናል። ታዲያ ይህንንም ተከትሎ ብዙ ሰዎችም ሐሳብና አስተያየቶቻቸውንም ሲገልጡበት የነበረው ከዚህ ጋር ተያይዞ እንደሆነ ይታወቃል። እነዚህ ልጆች በእርግጥ የራሳቸው ሐሳብ እንዲሁም እቅድ የሚጓጉለት ነገር እንዳለ ሆኖ ሳለ የነሱን ዓላማ ለማሳካት ሲባል ግን ልጆቹ አላስፈላጊ ወደሆነ ጎዳና ገብተው ሌላ ችግር እንዳይፈጠር በማለት ስጋታቸውን አንዳንድ ሰዎች ሲገልጡ ተመልክተናል። በዚህ ላይም ደግሞ ይህ ድርጊታቸው ለብዙ ወጣቶች ስለሚደርስ ይህንን ድርጊት እንደ መልካም ቆጥረውትም ደግሞ የሀገራችን ወጣት ልጆችም ወደዚህ ጎዳና እንዳይሸጋገሩ በማለት ስጋቶቻቸውን እየገለጡ ይገኛሉ።
እስቲ እናንተም ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስፍሩልን እንላለን። እንዲሁም ደግሞ ለይሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንደዚሁም ደግሞ እለት እለት የምንለቃቸው መረጃዎች በጊዜና በፍጥነት እንዲደርሳችሁ የደውል ምልክቱን ይጫኗት እንላለን። ይህ መረጃ ለብዙ ሰዎችም እንዲደርስ ላይክ እና ሼር በማድረግ ሐሳብና አስተያየቶቻችሁን ደግሞ በሐሳብ መስጫ ሳጥን ስር እያሰፈራችሁልን ከኛ ጋር አብራችሁ ዝለቁ እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። እኛ ከወዲሁ ለመሰናበት እንገደዳለን። በሌላ መረጃ እስክንመለስ ድረስ ቸር ሰንብቱ።